ሃኒ በጣም ይቅርታ አላየሁሽም ነበር። በጣም ይቅርታ እያያተደ ደንባራ አይ ድንገት ሐሳብ ውስጥ ስለነበርኩ አላየሁሽም። በጣም ይቅርታ እህቴ። ያ ቁንዳራ የሚያክለው አይነ ምንድነው የሚያየው? እሺ እንቺ ይቅርታ። ደንባራ እህት ቸኮሌትሽን ረሳሽው። ታቀለ ብለው እሺ አቀለ ብለው ዮሐንስ መጥቷል እኮ ለምን አዳለ እኔ እኮ ሰው ነኝ ሰው አይደለሁም እንዴ? እነሱ የሚበሉት ተርፋቸው ይጥሉታል። እኛ ግን ፍርፋሪ ስንለኝ እንደውሬ ይገቡናል። ለምን ቆይ ይህ ዓለም ለማን ነው የተፈጠረው? ለእነሱ ብቻ? አርስ ለምን ዝም ይላል? አይዞህ ወንድሜ ዝም አይልም። የእነሱ ልብ ድንጋይ ቢሆን የኛ ህልም ግን ያሸንፋል። ዛሬ ቢከፋም ነገ መቆሚያ አይጠፋም። ና ተነስ፣ ቁራሽ ዳቦ አግኝቻለሁ፣ አብረን እንብላ። እንዴ ደንባራ ወይ ደግሞ ይህን ቸኮሌት ለማን ልትሰጠው ነው?
ቀቅለ ብለው አላለችኝ እኔማ በለዋለሁ አና እናንተና የማይሆን ነገር አድርጌ እንደዚህ እንድትሆኚ ስላደረኩሽ ታውቂያለሽ በዚህ መንገድ ፍቅር ይዘኛል ብዬ አስቤ አላውቅም ምክንያቱም ከአንድ ፍሬ ወንድሞች ሰው ቀርቤ ለመላመድ እድሉን አግኝቼ አላውቅም ይሄው ዛሬ ግን በብሩስ ፍቅር ተሸነፍኩ እኔ የምልሽ ሀና ግን እንዴት እሱን አፈቀርሽው ማለቴ እንዴት አወቅሽው አንድ ቀን አስፋልት አቋርጬ እየተሻገርኩ አብርሃም ወንድሙ ታሞ ብር እርዳታ እየጠየቀ አብርሃምን አንድ ጎረምሳ ገብቶ ሲጥለው አየሁ ያንን የተገባውና የተመታው መስሎ ታየኝ ፍቅርሽ እኔ እኮ እናትና አባቴ ምን እንደሚመስሉ እንኳን አላውቅም ለኔ እናቴም አባቴም ወንድሜ ነው ግን አብርሽና ታናሽ ወንድሙ ሳይ ሌላ አለማየሁ አብርሽ ለወንድሙ ሲል ጎዳና ጋር ተገፍትሮ ሲወድቅ ሳየው ያሳለፍኩት የከፋ የትናንት ማንነት ተሳለ ከዛም ቀን ጀምሮ በርቀት እከታተለው ጀመር ታውቂያለሽ እናትና አባት የሌላቸው ልጆች መከራ እኔ እንዴት እንደሆነ አውቃለሁ እራሱ እየራበው ያገኘው ዳቦ ለወንድሙ እያጎረሰ እኔ ጠግቤያለሁ ብሎ ሲዋሽ ስንት ቀን አየሁት መሰለሽ እኔም ያፈቀርኩት ያንን በችግር ውስጥ ያለውን ቅዱስ ልቡን ነው ዛሬ ግን ድንገት ከሴት ጋር ቆሞ ሳየው የሰውነቴን አንድ አካል ክፍል የተቀማው መስሎ ታየኝ ይሄ በምን አብይ ሳልኩት ፍቅር ድንገት እንደ ጉንበኑ ሲጠፋን ብቻዬን ስቀር ታየኝ
እኔ እኮ በቃ ትመችኛለህ በዚህ አፈር ልብላ በቃ እንደዚህ ነው በቃ ትችላለህ እኮ ይሄ ሞራን ነው የሚመችኝ አቺ ለማለት እንደ ሰላምሽ አረናታ መስለኝሽ ለኔ ነው እኔ እኮ ያረበል ምንድነው አውሬ ነው ቆይ ተረጋጋ ቆይ እስኪ ተው እስማ ተው በቃ አንተ ነው ያረኩኝ ተረጋጋ ተው እስኪ ተረጋጋ መጀመሪያ እሱ ነው የሚወገኝ ቆይ ምን አድርገበት ነው አንተ እንደውም እናንተ ጋር አልኖርም ሳቺ ምን አድርገው እሺ አድርገበት ነው እሺ ነው አይደል ለምንድን ነው ግን አንተ ሁሌ እንደዚህ ነገር የምታረግ ኧረ እባክህ እኔ ባለፈው ልሞት አልነበረም ውይ በስመ አብ መስገድ ሳንተ አድርጋ ያስደነገጥከኝ እኮ በኔ ደረሰ ሲጀመር ዛሬ ውይ ስማ ምን የደነገጥኩኝ እኮ የሆነ አውሬ ነገር ምናምን መጣ ብዬ አንተ አይተኸው ሆኖ እንግዲህ ግን ያኮርፍ ይሆናል የሆነ ነገር ያደርጋል ወይ አዳነ አለም ደግሞ አረጋለሁ አንተ አድርጋ ያስደነገጥከኝ እንግዲህ ደግሞ አንቺን ደግሞ አንድ ቀን ደግምሻለሁ ጨርሰው ኧረ አሬ እንደዚህ አይነት ቀልድ አይመቸኝም ይሆናል ስነጋ ብታረግ እንጣላለን ምን ሆነ ነው ምን ማርወርኩ አሞን ወንድ አረ የለም እንዳ ደደና ነኝ አናሽ ጀጅ ላይ አምገር ላይ ነው ምን ማርወርኩ እኔ ነው ቢል ወይ ፈጣሪ አይተኛል እኮ በጥሩ አይነት ውይ ይዞ ቢነበርኩ ለትንሽ ባልወርቅ ሊሳናል ፈጣሪ ሊሳናል አሁን ማሳያቸዋለሁ አደከመኝ እኮ ደስ ያለኝ ሲጀምር ዋው ዴኪ ነው አማናት አለሁልሽ አይሙናችሁ ምን እንሆናለን ብለን ተንኮለኛ እያለ ምንም አልሆነዋል ወይ ደግሞ ምን አለገው አሳብሮ ሰደደው ነው ማለት አሳስቡ ጆት ነው ወይ ውሾት ሳያስበው አለ አውቆ ከመቀመጫው ላይ እናዳነ ስንመጣ ሹ አድርጎበት ቂጡ በሙሉ ሹ ስግስግ ብሎበታል ወገን አንተ ምን ነው የሚሻለው ሁሉ ቀን ተንኮል አይ ግን እሱ ምንድነው የሚሻለው ሁሉ ቀን ተንኮል እስኪ አንተ እረፍና ከዛም በኋላ ያርፋል እሱ ያርፍም አንተ ሁሉ ባለፈው እንደዛ አስለከስኩ አሁን ደግሞ በሽታ ተወጓል ኧረ እባክህ ባለፈው እኔ እንዴት አድርጎ ነው ሊገለኝ ነበር አሁን ወይት ነው ብቻ ወረዛ ነው ሄደ አሁን እንግዲህ ማይመለስም ስማ ይሄ ሲሄድ ብታይ ማለት ነው ወይ ያለ ነው አረ ሄድ ያበደ ምን ያዘ ብል ነው ብር ምን ይታናል ለነዚያ ሲዳሞች ይታን ቶትሪ ሁላ ብር ጓዶች ደህና ናችሁ ሰላም ናችሁ እንዴት ናችሁ ደህና ናችሁ አለው እኔ ተነስተው አለው ኧረ ወይስ ለምን ነው ወይ አበደ አትንገው እንዴት ታጠብሽ ላቁጭ በል ምን ወለከው መስል ተመልከት ወንድሜ ፈጣሪ ቆይ ጥረኝ ያንተው እጅን ታጠብ በፊት
አዳ ና ኧረ የት ያገኘው ብር ናስኪ ያገኘሁት ብር አክብሩኝ ቆይ የት ነው ያገኘው እንዴ አሁን ሰድ እኮ ነው በቃ ማር ፈጣሪ ግን እንደው ማታየኝ በተዋሽ እዚህ አሳክማለሁ እዮ ፈጣሪም እንደው ማታየኝ እየኝ እኔ እኮ አንድ ልጅ ነኝ አንድ በግ ነኝ ስለው ቢባ ቆይ እስኪ ቆጥሩ አልቆጥሩ ንስኪ ሳበይ እስኪ ብሩ ችግር የለውም ኧረ እንኳን ማሳከም ብገርፈው በዚህ ይድናል አታበ አሽነከ እሺ ቆይ እደግ ተበደግ በጅ ልኮትሎ አብላችሁ ኮትለሽ 1 2 3 4 5 በቃ ቆይ ጨርሰው በቃ አስነካት ላስነካች በፊት አንተ ንከው እኔ ወይ ተመስገን አብታውን አሜን ያርግልኝ እስኪ አሜን ቆይ ምን የምታደርግልኝ ለእናንተ ያርጉን ለማለት ነው ፈጣሪ ሰጦኛል ላመስግነው አንዴ እሺ አመስግነው ፈጣሪ ሆይ እኛንም እንዳየን ዳንስታ የሚኖሩትን በሞላ ጎዳንስ የሚኖሩትን እነሱንም እያቸው ሌሎችን ጎዳንስ በሚኖሩት ይለ እንደኛ ብር ወርቀው ያገኙ አሜን እግዚአብሔር አሜን አገዛላችሁ ወለ ቡል የወለ ጣባቱ አሁን እኮ ጀንት ይባላል አላንተ ዝም ብለህ ለልጅ ከማን አልባት ና ማን ምን ያለ ማልፈልገውን ነገር እንዳደረግ አታስከትይ። ማን ነው አልኩሽ? እሺ ልቀቀኝና ልንገርህ እንዴ ማን እኮ እሷን ፈልጋ አይደለም እንደዚህ የምታደርገው ፈልጋ አይደለም ማለት ማስገድዷት ነው ይሄን ነገር ለአንድ ሰው እናገራለሁ እኔ ማደርገውን አውቃለሁ እንጂ አንተ ልጅ ለምን አትሆኝም? ለምን ተውሻለሁ? እኔ በጣም እኮ ነው ማፈቅርሽ። ለምን ነው ማትረጅኝ አንቺ? እኔ አልወድማ ስለሆነ በቃ ተከተለ ድጋሜ ከመንገደማ እንዳላገኝ በቃ እኔ ከጎኔ እንድትሆኝልኝ እፈልጋለሁ። ሁሌም ቢሆን አፈቅርሻለሁ። ለምን አንቺ አትረጅኝም? ፍቅሬን ማትቀበይኝ ለምንድን ነው? አንተ ማቀራ አይመለከተኝም። ስለዚህ በቃ ድጋሜ ላገኝ አልፈልግም። እኔ ደግሞ እንድትርቂኝ አልፈልግም። ከጎኔ እንድትሆኝልኝ እፈልጋለሁ።